السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. إن شاء الله تعالى لزاري الزجاجه لاتشو يمهادر أرست يسيطان سيرا إلى المالتنا شيطان الله سبحانه وتعالى كفتراتشو أدقنيا فطور استنو ጠላትነቱን በግልጽ አውጇል። አላህ አደም አለይሂ ሰላምን ከፈጠረበት ጊዜ አንስቶ ይህን ጠላትነቱን ደግሞ አደም አለይሂ ሰላምን ካሳሳተ በኋላ ልክ አደም ተውበት ሲያደርግ እሱ ግን ተውበት አላደረገም። ቀጠለ ኢላ የውም ይብዓቱን ቂያማ እስኪደርስ ድረስ የአደምን ዝርያዎች አልፋታቸውም አልላቀቃቸውም ብሏል። ነገር ግን እኛ ስለማናየው ጠላት እንዳለብን አናውቅ። እኛም ያስጨንቀን ምንድነው? በአካውንታችን ውስጥ ብር ሲገባ ወይኔ የሚያፍኑ ሰዎች ይዙኝ ይሆን ወይ፣ ከቤት ስወጣ ልጠንቀቅ ወይ፣ ስልኬን ማን መንጮ ያረጋኛል ነው ምንለው። ትልቁ ጠላታችን ግን ለምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ ኹጥባ በእያንዳንዱ እንደው አንድም ቦታ የማይተውት አንድ እስቲዓዛ አለ። ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ነፍሳችንን የሚያበላሻት ማን ስለሆነ? ሰይጣን ስለሆነ ከነፍሶቻችን ተንኮል አላህ ሆይ ባንተ እንጠበቃለን እንላለን። ለሰይጣን ሴራዎች አሉት። ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁ። እናንተ ከማታዩት ቦታ ከሆኑ እሱና ዝርያዎቹ ያጠቋችኋል። ስለዚህ ባላህ ፍቃድ ለዛሬ ስለ ሰይጣንና ስለዘጋጃቸው ወጥመዶችና ሴራዎች እንነጋገራለን። ቁርአን ላይ አላህ Subhanahu Wa Ta'ala በአደምና በኢብሊስ መካከል የተከሰተውን ጉዳይ ደጋግሞ ያነሳዋል። ለምን? እኛ የሰው ልጆች እንድንማርበት፣ ለሌላ ጉዳይ አይደለም። ሱረቱል አዕራፍ ላይ አላህ ምን አለ? ወለቀድ ኸለቅናኩም በርግጥ ፈጠርናችሁ ማንን? አባታችሁን አደም። ثم ሰወርናኩም ከዛም አባታችሁን አስተካከልነው፣ ቅርጽ ሰጠነው። ከዛስ ሩህ ከተነፋበት በኋላ ثم قلنا አልንኮ للملائكة ለመላእክቶች አልናቸው اسجدوا لآدم ለአደም ስገዱለት አልናቸው። فسجدوا ሰገዱ إلا إبليس ሸይጣን ሲቀር። ሸይጣን ደግሞ ቦታው ላይ ነበር። ነገር ግን እሱ ከመላእክቶች አይደለም። ዛሬ ባላህ ፍቃድ ቦታው ላይ ስንደርስ እናያለን። لم يكن من الساجدين እሱ ግን ከሰጋጆች አልሆነም። قال الله አለው ما منعك من كلكله الا تسجد كمسجد اذ امرتك እኔ ባዘዝኩ ሰዓት። እቺ ናት ጥያቄው። አላህ ያዘዘው ትእዛዝ ካልተፈጸመ ያ አካል የአላህን ትእዛዝ ማይፈጽመው አካል ትዕቢተኛው፣ ኩራተኛው፣ ከሃዲው እሱ ነው የሚሆነው። ልክ ማን እንዳደረገው? ሸይጣን እንዳደረገው ማለት ነው። قال ሸይጣን አለ انا خير منه እኔ ከሱ በልጣለሁ፣ እንዴት ለሱ ስገድ ትለኛለህ አለ። በላጩን የሚያውቀው ማን ነው? በላጩን የሚያውቀው ማን ነው? አላህ ብቻ ነው። መላእክቶችን ሰው ልፈጠር ነው ሲላቸው በምድር ላይ የሚያበላሽን ትፈጥራለህ ወይ ሲሉት ኢኒ አዕለሙ ማላ ተዕለሙን እኔም ማውቀው እናንተ አታውቁም አላቸው። ለአደም አለይሂ ሰላም የነገራቶችን ሁሉ ስም አሳወቀው። ከዛስ በኋላ ያ አደም አንቢሁም እስቲ ንገራቸው አለው። መላእክቶች ምን አሉ? قال سبحانك ጥራቸው ይገባ። ለምን ጥራቸው ይገባ አሉት? ምክንያቱም አላህ መጀመሪያውንም የፈረደው ነገር ትክክል ስለነበር አደም ከነወንጀሉ ከሸይጣን በሺህ እጅ ይሻላል። ምክንያቱም ሸይጣን እስከ ቂያማ ድረስ አቆየኝ ብሎ ምንድነው ያደረገው? ለጥፋት ነው የተዘጋጀው። አደምስ ልክ ሲሳሳት ወዲያው ተወበተ። አላህ ምን አደረገ? ተውበቱን ተቀበለው። ይሄው የት ነው አሁን እየኖረ ያለው አደም? አደም መኖሪያው የት ነው? የት? የመጀመሪያው ሰማይ ላይ። خلقتني من نار እኔን ከእሳት ፈጠርከኝ አለ ሸይጣን። وخلقته من طين እሱን ደግሞ ከጭቃ ፈጠርከው አለ። قال الله አለው فاحبط منها ከጀነት ውጣ አለው። فما يكون لك أن تتكبر فيها ጀነት ውስጥ እኮ አንተ ልትኮራ አልፈቅድልህም፣ ውጣ አለው። فخرج وطا إنك من الصاغرين أنت كورا دوتشو استنهالو. قال شيطان على أنذرني أقويين إلى يوم يبعثون اسك قيامة كندرس أقويين يعني من اللي سرى
ኸይር ሊሰራ ሊሰግድ የተጣሉትን ሊያስታርቅ ሽርክ ላይ ወደቁትን ንወደ ተውሂድ ሊል አይደለም ቃል አላህ አለው ኢነከ ሚነል ሙንዘሪን አንተ ከሚቆዩት ውስጥ ነህ አለው ቃል ሸይጣን አለ ለአላህ ነው የሚለው ፈቢማ አግወይተኒ እኔን ባጠመምክበት በሱ በአደም ሰበብ ለአቁደነ ለሁም ዝርያዎቹ ላይ እኮ መጥቼ እቀመጥባቸዋለሁ ሲራጠከል ሙስተቂም ቀጥተኛው ጀነት የሚያደርሰው መንገድህ ጋር መጥቼ ቆምባቸዋለሁ ثم لآتينهم كذا መመጣቸዋለሁ من بين أيديهم ከበስተፊታቸው ومن خلفهم ከበስተኋላቸው وعن أيمانهم በቀኞቻቸው وعن شمائلهم በግራ ጎኖቻቸው ከዛስ ولا تجدوا أكثرهم شاكرين አብዛኛዎቹን እኮ አመስጋኞች ሆነው አታገኛቸው ሹክርና ሐምድ ይለያያል ሐምድ ማለት በውስጥ ምናመሰግነው ነው በምላስ ምን ተቀመው ነው ሹክር ማለትስ በተግባር የሚፈጸም ነው አንድ ሰው አይንን የሚያክል ትልቅ ጸጋ ተሰጥቶት በአይኑ መልካም ነገርን ካላየባት ምን ያደረገ ነው ለአይኑ የሚገባውን ሹክር እየሰጠ አይደለም ለዛ ነው አላህ Subhanahu Wa Ta'ala አንድም ባሪያዬን የሚወዳቸውን ሁለት ነገሮች አልወስድበትም አይ ሁለት አይኖቹን አልወስድበትም ከዛም አይታገስም በጀነት በተካው እንጂ ያለው ለምን ትልቁ ጸጋ ያ ተወስዶበት እሱ ግን ምን አደረገ ታገሰ የዚህ ጸጋ ባለቤት ሆነ የሚገባውን ነገር ካልፈጸምክበት አንተ ትክክለኛውን ሹክር እያደረክ አይደለም وكذلك ሚያበላን ያጠጣን መልእክተኞችን የላከልን በእኛ ጉዳይ ላይ ቃኢመን ቢነፍሲሂ ቃኢመን لغيره በራሱ የተብቃቃ ለፍጡራኑ ሁሉ የቆመው ጌታ ሁሉን ነገር አሟልቶ ሲያበቃ ከአላህ ውጭ ወዳለ አምልኮ የሚሄዱ ሰዎች ትክክለኛውን ሽኩር አልፈጸሙ ለዚህም ሲባል ሰይጣን يحرس دائما ليلا ونهارا ምን በማድረግ ላይ የሰዎችን ከአላህ መስጋኝነት አውጥቶ ወደ ምን ይወስዳቸዋል ወደ ራሳቸው ስሜት እንዲሄዱ ያደርጋቸዋል قال الله አለው اخرج منها ውጣ አለው مذموما يتوكس كونه مدحورا يتوارد كونه كجنة وطا لمن تبعك منهم كسول جوچم يهون كانتو زرياوچ كجنوچم يهون انتن يتكتلوهن لأملأن جهنم نكم ولاتالو منكم أجمعين ان انتم بتكتلوه بتقلالاكو كانت ጭምር جهنم نمولاتالو كذا الله سبحانه وتعالى لآدم عليه السلام تلك ምክር ሰጠው يا آدم هوي اسكن أنت وزوجك الجنة أنتنا ميسته جنة وست رقابلو تتقاكم فكلا من حيث شئتما كفلقات تثبوتا جنة وست كان لو نقر بلو وكذلك لكن دزي لنيانا ونجي حرامو بزو حلالو تنشمي مثلا الله يفتروا حقيقة ونستايوت تكلنيا ونقد ትክክለኛው ንግድ ብዙ አይነት ንግድ አለ የለም የተከለከልነው የትኛው አይነት ነው ወለድን ብቻና ብቻ አይደል ሸይጣን ግን ነገሩን ይገለብጠዋል ምን ሲል ከባንኮች ጋር ካልሰራህ እኮ በዚህ ዘመን እኮ መኖሪያም የለህም ይላል يقلب الحقائق حلال ስንት ድረስ ማግባት ተፈቅዷል 4 ድረስ እሱ ግን ምን ያደርጋል በድህነት ያስፈራራሃል ከዛስ በኮንደም እየተጠቀምክ ከዛስ ማስታወቂያ ደግሞ ይሰራልሃል ባለክርክሩ ኮንደም እኮ ቃና አለው ሚ ዝሙትን እየሰራህ ካላህ ጋር እየተጣላህ ድህነትን ቀምሰ ባላህ ምድር ላይ አፍረ ተዋርደ إنه كان فاحشة وساء سبيلا እሱ እኮ ጸያፍ ነገር ነው መመለሻው የከፋ ነው አይደል በገዛ አገርህ ላይ በገዛ ሰፈርህ ላይ ተሸማቀህ ምትሄድ ሰው ከሆንክ አንተ የቁም እስረኛ ነህ አይደል በገዛ ወንጀልህ ሰበብ ባላህ ድንበር ላይ ስትጨነቅ ትኖራለህ ሰው ማያቀ ሰፈር ትሄዳለህ ማትታይ መስሎ ኬፕ አርገህ ትንቀሳቀሳለህ በምን ሰበብ የተነሳ ወንጀል ላይ ራስህን በመክተትህ የተነሳ ሐላሉስ ሚስትህም ትታያለች ልጆችህም ይታያሉ አታፍርባቸው በዝሙት የወለድከውንስ በስሜ እንዳትጠራ ስሜን እኮ ታጎድፍብኛለህ ይያልክ እንደ ተዋረድክ ትሆናለህ የሰው ልጆች ሊጠነቀቁ የሚገባቸው አላህ የፈቀደው በጣም ሰፊ ነገር አለ አላህ ባጣቀመን ነገር ላይ ብቻና ብቻ ነው ነፍሳችንን ልናቆም የሚገባው ለአደም ምን አለው ፈኩላ من حيث شئتما አንተ ሚስትህም ጀነት ውስጥ የፈለጋችሁትን ብሉ
ወላ ተቅረባ ነገር ግን እንዳትቀርብ هذه الشجرة እቺን ዛፍ እንዳትቀርባት فتكون من الظالمين እኔ ከለከልኩህን ትተህ ግን እቺን ዛፍ ብትበላ ከበደለኞች ትሆናለህ አሁን መጣ ሸይጣን ጠላቱ فوسوس لهم الشيطان ሰይጣን ምን አደረገ ወሰወሳቸው ليبدي لهما ما وري عنهما من سوآتهما ሐፍረተ ገላዎቻቸው የተሸፈኑበትን ልብስ ሊገላልጥባቸው አለ ከዚህ ምን እንይዛለን በግልጽ ይሄው ማስረጃው እንደሚጠቁመው መራቆት ስልጣኔ ሳይሆን አላህን ማመጽ ነው ምክንያቱም አደም አለይሂ ሰላም ለመጀመሪያ ጊዜ ያቺን ፍሬ ሲበላ መጀመሪያ ያጋጠመው ነገር ምንድነው የሱ የሚስቱ ሐፍረተ ገላ ተገለጠባቸው ከዛስ ጀነት ውስጥ ቅጠል ፍለጋ ይዞሩ ያዙ ምን ለማድረግ ሐፍረተ ገላቸውን ለመሸፈን ባለንበት ዘመን ምንድነው የሚባለው ሴቶች ጅልባባቸውን ኒቃባቸውን ከለበሱ ወደ ኋላ አትመልሱን ወደ ጋርዮሹ ዘመን ይባላል በጉርድ ቀሚስ በታይት የአካላቷን እያሳየች ምትሄደው ያንን ቦታውን እያሳየች ምትሄደው ወንድ ሆኖ በሲኪኒ ሱሪ ብልቱ ያለበት ቦታ ሚያሳይ ሱሪ ለብሶ የሚሄደው ደግሞ ምን ይባላል ያራዳልች ይባላል አይባልም ሐቃይቁ ግን እንደዛ አይደለም የሰው ልጆች እንዲህ አይነት አለባበስን እንዲመርጡ የሆኑት ራሱ በምን ሰበብ ነው በወንጀላቸው የተነሳ ነው አለባበሳችን እኛ ውስጥ ያለውን ተቋ ይጠቁማል አለባበሳችንን እናስተካክል وقال ሰይጣንም አለ ما نهاكما ربكما አለ አልበቃውም ደግሞ ውስወሳው በዚህ መልክ ነው ጌታችሁ እኮ እቺን ዛፍ አልከለከላችሁ عن هذه الشجرة كزيج زاف إلا أن تكون እንዳትሆኑ እኮ ስለፈለገ ነው ምን እንዳትሆኑ መለከይን መላእክት እንዳትሆኑ ስለፈለገ እኮ ነው አላህ እቺን ዛፍ እንዳትበሉ ያላችሁ እቺን ዛፍ ብትበሏት መላእክት ትሆናላችሁ ያላችሁ ቀጥል አው ተኩና من الخالدين ዘውታሪ እንዳትሆኑ እኮ ስለፈለገ ነው ያ የፈጠራችሁ ጌታ እናንተ ምን ያደረጋችሁ እቺን ዛፍ እንዳትበሉ ያላችሁ ይሄው የሚያሸበርቅ ቃል ይዞላቸው መጣ ምን እንዲያረጉ ያቺን ዛፍ በልተው በደለኞች እንዲሆኑ ወቃሰመሁማ ይሄም አልበቃው ማለላቸው ወቃሰመሁማ በጌታዬ ይሁንብኝ ብሎ ማለላቸው ኢኒ ለኩማ እኔ እኮ ለናንተ ለምን الناصحين ከሚመክሯችሁ ውስጥ እኮ ነኝ መካሪ ሆኖ ደግሞ ቁጭ አለ فدلهما بغرور በሽንገላ እኮ ሸወዳቸው فلما ذاق الشجرة ያቺን ዛፍ አደምም ሐዋም በቀመሷት ጊዜ አላህ بدت لهما سوآتهما ሐፍረተ ገላዎቻቸው እኮ ተገለጡባቸው አንዱ ያንዱን ሐፍረተ ገላ ያያዘ وطفقه يخسفان عليهما من ورق الجنة ጀነት ውስጥ ካሉ ቅጠሎች ውስጥ ሐፍረተ ገላቸውን ለመሸፈን ይሯሯጡ ገቡ وناداهما ጠራቸው ربهما ጌታቸው አላህ ጠራቸው አለማንሃኩማ አልከለከልኳችሁምን አንቲልኩማ الشجرة ከዚች ዛፍ እንዳትነኳት እንዳትቀርቧት ብዬ አልከለከልኳችሁምን وأقول لكما አልነገርኳችሁምን إن الشيطان ይሄ ያሳሳታችሁ ሰይጣን እኮ ለኩማ ለናንተ عدو مبين ግልጽ ጠላታችሁ ነው ብዬ አላስጠነቀቅኳችሁም ነበር አላቸው ከዛስ አላህ Subhanahu Wa Ta'ala የንስሐን ቃል ለማን ጠቆሙ ሲጸጸት ላየው ለማን ለአደም ስለተጸጸተ ይሄንን የንስሐም ቃል ካላህ የተጠቆሙትን ይዘው ቃላ ሁለቱም እኮ አሉ አደምም ሐዋ ربنا ጌታችን ሆይ ظلمنا انفسنا ነፍሶቻችንን በደል وإن لم تغفر لنا አንተ ባትምረን وترحمنا አንተ ባታዝንልን لنكونن من الخاسرين ككساريዎች እኮ እንሆናለን ስለዚህ ምን አድርገን ማራ አላህ Subhanahu Wa Ta'ala ተውበታቸውን ተቀበላቸው ተውበታቸውን ከተቀበላቸው በኋላ ግን ቀድሞ የተወሰነ ነገር ስላለ ምን ወደዚህ ምድር እንመጣለን ማን ዝርያዎቹ እንኖራለን ከዛስ አባታችን የተፈጠረበት አፈር ወደ ሆኖ መልሰን እንገባለን ሁለት ከዛስ ሂሳብ ሊሰጠን ደግሞ መልእክተኞች በየዘመኑ ተልከዋል እነዛ መልእክተኞች ባሳዩት መንገድ የሰራ ሰው ከቀብሩ ደግሞ መልሶ ሲወጣ ሂሳብ ይሰጠዋል ምን ይላል ሃኡ ሙቅራኡ ኪታቢያ ኢኒ ዘነንቱ አኒ ሙላቂን ሂሳቢያ ይሄ መዝገቤ ነው አንብቡልኝ ሂሳቤን እንደምገናኝ እኮ አውቄ ነበር የሰራሁት ይላል ያኛው እስከ ሀዲው ሲያስተባብል የነበረው አመፀኛው
ያ ለይተሃ ካነቲል ቃዲያ ምነው በሞት ተላቅቄያት ሞት ላይ ቆሞ በነበረ ይላል። አላህ ምን አለ? ቃል እህቢጡ ውጡ ከጀነት ባዕዱኩም ሊባዕድን አዱ ከፊላችሁ ለከፊላችሁ ጠላት ስትሆኑ ሸይጣንና አደም ከነዝርያዎች ውጡና መሬት ላይ መኖር ጀምሩ። ወለኩም ፊል አርዲ በምድር ላይ እኮ ለእናንተ አላችሁ ሙስተቀሩን መርጊያ መኖሪያ እኮ ተደርጎላችኋል። ወመታዑን መጠቃቀሚያም አላችሁ ኢላ ሒን እስከ ቅያማ ድረስ። ቃል አላህ አለ ፊሃ በምድር ውስጥ ተሕየውነ ሕያው ትሆናላችሁ፣ ወፊሃ በዛው በምድር ውስጥ ተሙቱን ትሞታላችሁ፣ ወሚንሃ ከሷም ከምድር ውስጥ ትኽረጁን መልሳችሁ ትወጣላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዓለይኩም ሊባሰን በእናንተ ላይ እኮ ሀፍረተ ገላዎቻችሁ የምትለብሱባቸው መሰረታዊ የሚባሉትን ልብሶች ማለት ነው። ወይንም ከላይ የምትደርቧቸው ማንኛውንም አይነት ልብሶች እኮ በእናንተ ላይ አውርደናል። ልብስን ራሱ ያለበሰን ማን ነው? አላህ ነው። እንድንሸፈን ያዘዘን እንጂ እንድንራቆት በፍጹም አልታዘዝንም። ይዋሪ ሰውአቲኩም ወሪሻ ሀፍረተ ገላዎቻችሁን የምትሸፍኑበት የሆነ ነገር ግን አንድ ሰው በችግር የተነሳ ልብስ አጥቶ ልብስ ላይ ኖሮ ይችላል። ማንን ይመስል? አስሐቡ ሱፋዎችን ይመስል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቤተሰብ የሌላቸው ቤት የሌላቸው መስጂድ በረንዳ ላይ የሚያድሩ ሰዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ የነሱን ፊት አያዩም የሳቸው ፊት ቢቀየር እንጂ ከልብስ አንድ ብቻ የነበራቸው ከእምብርት እስከ ጉልበት አውራ የሚባለው እሱ ስለነበር እሱን የሚሸፍን ወይም ከላይ ይወርዳል እታች ጉልበቱ ድረስ ስለማይደርስለት በአንዱ እጁ ዋናው ብልቱ እንዳይታይ እንዳይገለጥበት ልብሱ እንዲህ ብለው መሄዱ ሰዎች ነበሩ። በችግር ሰዓት ልብስ የሌለው ሰው ተቅዋን ከለበሰ ግን አላህ ምን አለ? ወሊባሱ ተቅዋ አላህን የመፍራት ልብስ እኮ ذلك خير እሷ ናት እኮ ከላይ ከምትከናነቡት ልብስ በላይ በላጭ የሆነችው። ስለዚህ ምንን ያዙ? ውስጣዊ ልብሳችሁን አላህን መፍራት የተሟላበትን ልብሳችሁን ያዙ እዚህ ምድር ላይ ስትኖሩ። ذلك ይህኮ ሚን አያቲላህ ከአላህ ተአምራቶች ውስጥ እኮ ነው። ለአለሁም የዘከሩን እነሱ ይገሰጹ ዘንድ። ያ በኒ አደም ሁለተኛ ምክር ጀመረ። የአደም ጉዳይ ስላበቃ እናንተ የአደም ልጆች ሆይ ላ የፍቲነነኩም ሸይጣን ሰይጣን አይፈትናችሁ፣ ሴራዎቹን ያስቀምጥላችኋል፣ ወጥመዶቹን እየሄዳችሁ እሱ ወጥመድ ውስጥ አትግቡለት። ከማ አኽረጀ እንዳስወጣው አበወይኩም አባታችሁን እንዳስወጣው እናታችሁን እንዳስወጣ ከየት ሚነል ጀና ከጀነት እንዳስወጣቸው እሱም ያስቀምጥላችሁን ወጥመድ አትከተሉ። እናንተም የአደም ልጆች አባታችሁን ከጀነት ለመጀመሪያ ጊዜ ሰይጣን እንዳስባረረው እናንተን ደግሞ ዘላለማዊ መኖሪያ ከሆነችው ጀነት እንዳያስባረራችሁ ስለ ሰይጣን በደንብ ወቁ። በምን አይነት ስልት ነው ሊያጠቃችሁ የሚመጣው? እንዴት ከሱ መጠበቅ ትችላላችሁ? ይሄንን ያዙ። ينزع عنهما ከእናንተ ላይ ሊያወልቅባችሁ ሊባሰሁማ ልብሶቻችሁን ሊዩሪሁማ ሰውአቲሂማ ሀፍረተ ገላቸውን እርስ በእርስ ሊያሳይባችሁ። ኢነሁ እሱ ሰይጣን እኮ የራኩም ይመለከታችኋል፣ ሁወ ወቀቢሉሁ የሱም ዝርያዎች እኮ ይመለከቷችኋል። ሚን ሐይቱ ላ ተረውነሁም እናንተ ከማታዩአቸው ቦታ ሆነው እኮ እነሱ ያያዩአችኋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እኛ ከሰዎች ተገልለን ከሰዎች እኛን ከሚመስሉ ሰዎች ገለል ማለታችን ጥፋት እንደሆነ ተነግሮናል። መቼ? ለሌሊት ሰላት ገለል ማለት ትችላለህ ከሰዎች። ላንተማ አትገባ አጅነቢ ሴት ግን ይዘህ ገለል እንዳትል በታማኙ ሰው ተመከርክ። ለምን? ያ አንተ ከማታየው ቦታ የሚያይ ሰይጣን ባንተም በሷም ላይ ሶስተኛ ሆኖ ሁለታችሁንም ስተት ውስጥ ይጥላችኋል። ሰዎች ገለል ወዳለ ቦታ ሲሄዱ ሰው ሳያየን እናውራ ብለው እንጂ ወንድና ሴት የሚሄዱት ሲሄዱ ገና ከዚህ ሲነሱ ዝሙቱን አስበውት ነው የሚሄዱት አይደለም። ከሄዱ በኋላ ግን ምን ይላሉ? ድምጻቸው ይቀየራል፣ ደም ስራቸው ይገታተራል፣ ትንፋሽ ያጠራቸዋል፣ ሃንግ ይሰራቸዋል፣ ሁለቱንም ያላህን ድንበር ያስጥሳቸዋል። ያንን ነገር ጨርሰው ከሄዱ በኋላ ወይኔ ይላሉ። ምክሩ ምን ነበረ? መጀመሪያውኑ እሱ ለእናንተ አይተኛም። ወላ ተተቢኡ ኹጡዋቲ አሸይጣን ሸይጣን የሚያስቀምጥላችሁ ወጥመዶች አትከታተሉ። አይን አደጋ ነው።
አይደለም ለኛ ለነዛ ሱሐባዎች ለኛ እንደሚያስተላልፉልን ስለታወቀ አልይን ምን አሉት ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ለምታየው አትጠየቅም አሉት ከአንድ ጊዜ በላይ ለምታየው ትጠየቃለህ አሉት ዛሬ ሰዎች ምን ይላሉ ድድ ማስጫ ነው ይላሉ ድድ የሚሰጣ ነገር ነው ወንድሞች የሚሰጣው ልብስ ነው አይደለም የሚሰጣው ገብስ ነው አይደለም ድድ ማስጫ የጀበና ቡና እስቲ ፈታ እንበልበት የት ነው ፈታ የምትለው ወንድሜ ሲባል ህዝብ የሚተራመስበት ቦታ